እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲህ ወዶአልና አለ። በተወደደ ሰዓት ሰማው፣ በመዳን ቀን ረዳው። እኔ የመዳን ሰዓት አሁን ነው ብሎ ይናገራል። እኔ ስለ ነፍሴ ጉዳይ ቀጠሮ አያስፈልግም። ኢየሱስ ክርስቶስ በደጅ ቆሞ እኔ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እሱ ይገባለሁ አለ። ኢየሱስ ክርስቶስ ወደ ገባበት ቤት ሁሉ ሕይወት እንዲሆንለት እንዲበዛለት ክርስቶስ ኢየሱስ የመጣበት ዓላማ ለዚህ ስለሆነ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ሌባ ግን ሊሰርቅና ሊያርድ ሊያጠፋ ነው የሚመጣ። ኢየሱስ ክርስቶስ ግን የዲያብሎስን ሥራ ሊያፈርስ እግዚአብሔር ልጅ ተገለጠ ብሎ ይናገራል። ለዚህ መንገዱ ኢየሱስ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለምና ይላል። ወደ እግዚአብሔር መንግሥት የሚያስገባው ብቸኛ መንገድ፣ ብቸኛ እውነት፣ ብቸኛ ሕይወት ጌታ ኢየሱስ ክርስቶስ ብቻ ነው። እሱ ይወዳችኋል፣ ወደ እሱ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ፣ እኔ መሳርፋችኋለሁ ይላችኋል። ኢየሱስ ክርስቶስ የመጣበት ዓላማ ነፍስን ከኃጢአት ላድን፣ ከዘላለም ሞት ላድን ክርስቶስ ኢየሱስ መንገድና እውነት ሆኖ መጥቶ ወደዚች ምድር ኢየሱስ ክርስቶስ ኃጢአትን አስወገደ። የኃጢአት ደሞዝ ስለሆነ የኃጢአት ደሞዝ ሞት ስለሆነ፣ ነገር ግን ክርስቶስ ኢየሱስ ገና ኃጢአተኞች ሆነን ሳለን ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እሺ እግዚአብሔር ፍቅር ነው ስንል ስለ ወዳጆቹ ከዚህ የሚበልጥ ፍቅር የሚሰጥ ስለሌለ ክርስቶስ ኢየሱስ በጎልጎታ ላይ በቀራንዮ መስቀል ላይ ኢየሱስ ክርስቶስ ተሰቃየ፣ ተጨነቀ፣ ተገረፈ። ስለ ኃጢአተኞች በመገረፉ ቁስል እኛ ግን ፈውስን ያገኘ። ዛሬ ወደዚህ ነው ወንድሜ ምንጠራ። ኢየሱስ ክርስቶስ ብቸኛ መንገድ ነው፣ ብቸኛ ሕይወት ነው። የሚያድን የሚታደግ ጌታ ኢየሱስ ክርስቶስ ብቻ ነው። እሱ የዘላለም ሕይወት ነው። የሕይወት ራስ የሆነው ክርስቶስ ኢየሱስ ብቻ ነው። ለዚህ ወደ እሱ ነው። ኢየሱስ ክርስቶስ ያድናል፣ ይታደጋል። ለዚህ ነው ሐዋርያት ሥራ ምዕራፍ 4:12 ላይ መዳን በማንም የለም እንዲህ ሊፈሰስ የሚገባት ከሰማይ በታች ተሰጠን ሌላ የለምና ይላል። ወገኔ ከሞት በኋላ ዕድል አታገኝም። ሰው አንዳንድ ጊዜ እንዲህ ይላሉ፣ ፊታት ይላሉ። ሰው በሕይወት ካልተፈታ ከሞት በኋላ አስክሬን ነው የሚባለው። ስለዚህ ያንተ ዕድል አሁን ነው ወገኔ። ይሄ ውሸት ነው፣ መጽሐፍ ቅዱሳዊ አይደለም። አሁን ነው ጌታ ኢየሱስ በሕይወት እያለ ንስሐ ልትገባ ኢየሱስ ክርስቶስን ልትቀበል ይገባል። ምክንያቱም አፈር ነህና ወደ አፈር ትመለሳለህ። ለአፈር ዕድል የለውም። ስለዚህ ነገር ግን አሁን ግን ሕይወት እያለ ኢየሱስ ክርስቶስን ልታምን ይገባል። ኢየሱስ ብቸኛ መንገድ ነው። ወደ ትክክለኛ ሊመጣ ይገባል። ኢየሱስ ትክክል ነው። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። ኢየሱስ ክርስቶስ ለእኔና ስለ አንተ ዋጋ ከፍሏል። ድልድዩ ኢየሱስ ነው። ሌላ ደባል አያስፈልግም። ምክንያቱም የሞተው ይልቁንም ከሙታን የተነሳው በአብ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሌላ የለም። አምላክ ነው። ብቸኛ ገናና ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ይሄ ነገር ወገኔ ልታምን ይገባል። ኢየሱስ የሞተው ለእኔና ለአንተ ነው። ለዚህ በዛሬም ሰዎች በብዙ መንገድ ግራ እያጋባ ያለው ሌላ በር አለ ብሎ ነው። ነገር ግን ሌላ በር የለውም። ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ አለ። በእኔ የሚገባ ይድናል፣ ይወጣል፣ መሰማሪያም ያገኛል ይላል። ኢየሱስ ክርስቶስ የሕይወት ራስ ነው። ኢየሱስ ክርስቶስ ይወዳችኋል። ይህን የሰማችሁ ቃል እግዚአብሔር ቃል ነው። ለዚህ ወገን የወስድ የመዳን ቀን አሁን ነው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ሕያው ነው፣ ያድናል፣ ይታደግማል።